እናውቅም ዘንድ እግዚአብሔርን እንከተል። በቃ የክርስትና ጥሪ እሱ ስለሆነ ማለት ነው። እግዚአብሔር የጠራን እሱን እንድናውቀው ነው እና ሆሴዕ 6ም እግዚአብሔር ለእስራኤል ሕዝብ ለሕዝቡ የሚያደርገው ጥሪ ነው እና ኑ በቃ እንወቀው እግዚአብሔርን። እና የአንድ ጊዜ ጉዳይ ብቻ አይደለም። በጣም ብዙ ሰው ጌታን የማወቅ ነገር የአንድ ጊዜ ጉዳይ ብቻ የሚመስለው ሰው አለ እና ጌታን ማወቅ የአንድ ጊዜ ጉዳይ ብቻ አይደለም እና እንወቅ ይላል። ግን ደግሞ እናውቀው ዘንድ ምን እናድርግ ይላል? በሏ እንከተል ይላል። እግዚአብሔርን እናውቀዋለን፣ ደግሞ የምንከተለው ልናውቀው ነው ማለት ነው እና እግዚአብሔር ታውቆ የሚያልቅ አምላክ አይደለም። የሁል ጊዜ የዘመናችን የህይወታችን ጥሪ እግዚአብሔርን እያወቁ መኖር ነው እና እንወቅ እናውቅም ዘንድ እግዚአብሔርን እንከተል ነው። ሁሉን ነገር ለመናገር ሳይሆን በጣም መሰረታዊ ነገር ነው እግዚአብሔርን የማወቅ ነገር እና የመጽሐፍ ቅዱስ ክፍል አንብበን ከመጸለያችን በፊት በጣም መሰረታዊ ነገር ነው። በጣም ዋና ነገር ነው። እኔ ያው እስካሁንም እንደተማራችሁ ተስፋ አደርጋለሁ። የህይወት ሁለንተና እግዚአብሔርን ማወቅ ነው። ነፍስ እግዚአብሔርን ታውቅ ዘንድ ነው የእግዚአብሔር ዋና ሐሳብ። መሰረታዊ ነው። ዘላለማዊ ሐሳብ ነው ወገኖቼ። ይሄን በጣም ማትኮር በጣም ያስፈልጋል። የሰው ሁለንተና እግዚአብሔርን እያወቁ መኖር ነው። ዘላለማዊ ነው ዋጋው። በጣም ዋጋው ዘላለማዊ ነው። ታውቃላችሁ እናንተ ለምሳሌ ማቴዎስ ወንጌል ምዕራፍ 7 ላይ ስትሄዱ ጌታ ኢየሱስ ታስታውሱ ከሆነ ብዙዎች በመጨረሻው በፍርድ ጊዜ ይመጡና ጌታ ሆይ እኛ እኮ በስምህ አገልግለን ነበር፣ ባጭሩ ማለት ነው። በስምህ አገልግለን ነበር፣ በስምህ አገልግለናል፣ አጋንንትን አውጥተናል፣ ትንቢት ተናግረናል፣ ኃይል ሆኖልናል ይላሉ ማለት ነው። አስደናቂ ናቸው እነኚህ ነገሮችና እነኚህ ሁሉ ነገሮች ሆነውልናል ሲሉት ምን እላቸዋለሁ አለ? እውነት እውነት እላችኋለሁ እናንተ አመፀኞች ከኔ ራቁ እላችኋለሁ። እውነት እውነት እላችኋለሁ ከቶ አላወቅኳችሁም። የሰውን መጨረሻ የሚወስነው ጌታን ማወቁ ነው። ዛሬ እንደፈለግን ልንኖር እንችላለን፣ ግን ፍጻሜያችን የተንጠለጠለው ማወቅ አለማወቅ ላይ ነው። እግዚአብሔር አይናችን ይክፈትልን እንድናውቀው። ማለት የሰው መጨረሻው የተንጠለጠለው እግዚአብሔርን ማወቅ ላይ ነው። አይ እኔ እኮ አገልጋይ ነኝ፣ አያዋጣም። ያን ጊዜ ማገልገል ጥሩ ነው እንጂ አያዋጣም። የኛ ሰርተፊኬት ማገልገላችን አይደለም። እኔ እኮ ስንት ዘመን ቃልህን ሰብኬያለሁ፣ አያዋጣም። እኔ እኮ ፕሮቴስታንት ነኝ፣ አያዋጣም። ካቶሊክ ነኝ፣ አያዋጣም። ድርጅት አያዋጣም። ጌታን ታውቃለህ ወይ ነው። እግዚአብሔርን ማወቅ ከዘላለማችን ጋር በጣም የተያያዘ ነው። መንቃት አለብን፣ መንቃት አለብን። በቃ ፍጻሜያችን የተጣበቀው ጌታን ከማወቅ ጋር ነው። የቤተ እምነት ጉዳይ ሳይሆን፣ የድርጅት ጉዳይ ሳይሆን፣ የአገልግሎት ጉዳይ ሳይሆን። ማምንም እኮ ታውቃላችሁ ትልልቅ ሃይማኖት የነበራቸውን ሁሉ እኮ ነው ጌታ ኢየሱስ ቻሌንጅ ያደረገው። ሃይማኖት ብቻውንማ በቂ ቢሆን ኖሮ ከፈሪሳውያን በላይ ማን አለ? ከሰዱቃውያን በላይ ማን አለ? ከትልልቅ የአይሁድ ሃይማኖት በላይ ማን አለ? ሃይማኖት ብቻውን በቂ ቢሆን። የመጣው ግን እንድናውቀው ነው። ዘላለማችን የተንጠለጠለው እግዚአብሔርን ከማወቃችን ጋር ነው። እግዚአብሔርን የማወቅ ጉዳይ ዋና ጉዳይ ስለሆነ ማለት ነው። ይህ ብቻ ሳይሆን እግዚአብሔርን የማወቅ ጉዳይ ዘላለማዊ ነገር ብቻ ሳይሆን ትንሽ እንደው ሰው በየጊዜው ራሱን መፈተሽ አለበት። እንደው ጌታን አውቃለሁ ወይ ማለት መቻል አለበት። ልንታለል የምንችልበት ጉዳይ ነው እግዚአብሔርን የማወቅ ጉዳይ። እያወቅን መስሎን ላናውቀው እንችላለን። ጌታን ታውቃለህ ብል አሁን እስቲ ጌታን የምታውቁ ብል እጃችሁን ሁላችሁ እንደምታነሱ ስለማውቅ አልጠይቃችሁ። ግን ጌታን አውቃለሁ ወይ ብሎ ራስን መፈተሽ በጣም ያስፈልጋል። ለምን መሰላችሁ? ኢዝሊ ልንታለል እንችላለን። አንዳንድ ሰው እግዚአብሔርን ማወቅ የሚመስለው ቸርች ስለተገኘ ነው። አንዳንድ ሰው እግዚአብሔርን ማወቅ የሚመስለው ክርስቲያን ቤተሰብ ተወልዶ ስላደገ ነው። ኦር አንዳንዶቹ ደግሞ እግዚአብሔርን ማወቅ ብለው የሚያስቡት ስለ እግዚአብሔር መረጃ ስላላቸው ነው። እግዚአብሔርን ታውቃለህ? በጣም አውቃለሁ። ለምን? አንድም ነው ሶስትም ነው በጣም አውቃለሁ። ኢየሱስ ክርስቶስ ሰውም ነው አምላክም ነው በጣም አውቃለሁ። እንትንም አውቃለሁ። መረጃ በጣም ስለተጠቀጠቅን እግዚአብሔርን የምናውቅ የሚመስለን ሰዎች አሉ። ከዛ በላይ ነው። ከዘላለማችን ጋር ከተገናኘ ቁጭ እያሉ መፈተሽ በጣም ጥሩ ነው። አውቃለሁ ወይ ጌታን? እኔ ያውቃሉ ወይ ጌታን? እርሶ እናውቃለን ወይ ጌታን? እኛ ጌታን የምናውቀው ሰዎች ሁልጊዜ ጌታን ማወቃችንን ቸክ ማድረግ አለብን ነው። እንዴት አድርገን ነው የምናረጋግጠው ካላችሁኝ፣
አንዱን ማረጋገጫ ብቻ ነገራችኋለሁ ዛሬ። ከዛ በኋላ እናንተ ሌላውን ፈልጉ። እግዚአብሔርን የሚያውቁ ሰዎች የሚታወቁበት አንድ ነገር ልንገራችሁ። እግዚአብሔርን ማወቃችንን ክርስቶስን ሪሊ ማወቃችንን የምናረጋግጥበት አንዱ ነገር ይሄ ነው። አነብላችሁና ከዛ በኋላ ይሄንን የእግዚአብሔር ቃል ለማየት እንሞክራለን። እግዚአብሔርን ስለማወቅ ክርስቶስን ስለማወቅ የሚናገር የመጽሐፍ ቅዱስ ክፍል ነው። እሱን በማንበብ እንጀምራለን። ማወቃችን በምን ይታወቃል ነው ባጭሩ ዛሬ። ማወቃችን በምን ይታወቃል? ፊልጵስዩስ ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 13 ድረስ ያለውን እናነብና እዛ ላይ እግዚአብሔር የሚያስተምረንን ለማየት እንሞክራለን። እናነባለን በጌታ ስም። የእግዚአብሔር ቃል ነው። እንደዚህ ይላል። በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም ይላል። እግዚአብሔርን ስለማወቅ ነው ባይዘው ደግሜ በነግራችሁ የሚለው። ስለ አንድ ነገር መልሼ ብጽፍላችሁ እኔ አይታክተኝም፣ ለእናንተ ግን ደህና ነው፣ የሚያዋጣ ነው ማለት ነው። ቁጥር 2 ከውሾች ተጠበቁ፣ ከክፉዎች ሰራተኞች ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና፣ እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዝሁ ከእስራኤል ትውልድ ከብንያምም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስንም አገኝ ዘንድ። በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። አጭር ጸሎት እንጸልይ። እርሱንና የትንሣኤውን ኃይል እንዳውቅ፣ እርሱን እንዳውቅ፣ የትንሣኤውን ኃይል እንዳውቅ። ወገኖቼ ይሄ የእግዚአብሔር ሰው ላውቀው እፈልጋለሁ ብሎ ከጸለየ እኔና እናንተማ በጣም ማለት የለብንም? የኋላዬን እየረሳው ከፊቴ ያለውን ለመያዝ እዘረጋለሁ ካለ እርሱ ፊት ለፊት ያየው ጳውሎስ በደማስቆ መንገድ ላይ ፊት ለፊት በብርሃን ተገልጦ አይኖቹን ያሳወረው እሱ፣ እስከ 3ኛ ሰማይ ድረስ ተወስጄ አይቻለሁ ያለው እሱ፣ ለሰው መንገርና መግለጥ የማይቻሉ ትልልቅ ነገሮችን አይቼ መጥቻለሁ ያለው እሱ ላውቀው እፈልጋለሁ ካለ የኔ ወንድም አንተ በጣም ማለት የለብህም? እኔና እናንተ ማለት የለብንም? ክብርህን አሳየኝ ማለት የለብንም? ሙሴ እንደጸለየው እንዳውቅህ መንገድህን አሳየኝ ማለት የለብንም? አሜን። በተራራ ላይ አይቶት ከእርሱ ጋር ተገናኝቶ እንደገና ወርዶ እባክህን እንዳውቅህ ምን ትፈልጋለህ ሲባል ሙሴ እባክህን እንዳውቅህ መንገድህን አሳየኝ ካለ እኛ እኮ ገና አናውቀውም። እግዚአብሔር ታላቅ ነው፣ እኛም አናውቀውም። ገና እኮ ነው፣ ገና መጀመራችን እኮ ነው። ገና አናውቀው። አይኖቻችንን ክፈትልን ጌታችን ሆይ፣ ይህንን ጥማት ስጠን ጌታችን ሆይ፣ የበለጠ እንድናውቅህ፣ የበለጠ ላንተ እንድንኖር ጌታ እግዚአብሔር ሆይ ይህንን ጥማት ፍጠርልን ጌታ እግዚአብሔር ሆይ። አውቀው የጨረሱ ለመሰላቸው አውቀን የጨረስን ለመሰለን ዛሬ የገደበው ነገር እንዲነሳ እንጸልያለን ጌታ። ገደብ የለህም ጌታ እግዚአብሔር ሆይ፣ አንተ አትታወቅም፣ ገደብ የለህም እግዚአብሔር አምላካችን ሆይ። በአእምሯችን ሊሚት አድርገንህ ከሆነ ከላያችን ላይ እንዲነሳ እንጸልያለን እግዚአብሔር ሆይ። ባወቅንህ ቁጥር የበለጠ እንድናውቅህ ጥማትን ጨምረህ ስጠን ጌታችን ሆይ። ያወቁ ሁሉ እንደዚያ ናቸው ጌታ እግዚአብሔር ሆይ። ያወቁ ሁሉ የበለጠ ሊያውቁህ እንደተጠሙ እግዚአብሔር ሆይ እኛም እንደዚሁ አስጠማን እግዚአብሔር ሆይ።
እግዚአብሔር አምላካችን በዚህ ማለዳ ያነሳነው ሐሳብ በጣም ከባድ ነው፣ በጣም ትልቅ ነው፣ በጣም ወሳኝ ነው፣ በጣም መሰረታዊ ነው፣ በጣም ዘላለማዊ ነው፣ ከዘላለማችን ጋር የተገናኘ ነው። አባቶቻችን እናቶቻችን ባለፉት ዘመናት የተጠሙት ነው። እግዚአብሔር ሆይ ክብርህን ማየት አንተን ማወቅ በጣም ወሳኝ ነገር ነው። በመረጃ ተሞልተን ያወቀን መስሎን ከሆነ፣ በአገልግሎት ተሸፍነን ያወቀን መስሎን ከሆነ፣ በድርጅት ተሸፍነን ያወቀን መስሎን ከሆነ ዛሬ እግዚአብሔር አምላካችን ሆይ ከራስህ ጋር እንድታገናኘን እንጸልያለን። ይህንን ቅዱስ ቃልህን ራስህ ባርከህ አስተምረን ጌታችን ሆይ ለሕዝብ ተናገር። እግዚአብሔር ሆይ የምትናገር አምላክ ነህ አንተ። እግዚአብሔር አምላካችን በመካከላችን ሆነ እንድትናገር እጸልያለሁ። የቃልህ ፍቺ ያበራል ተብሎ ተጽፏል። ያብራልን በዚህ ቀን ጌታችን፣ ያብራልን በዚህ ቀን። እናመሰግንሃለን። ክብር ላንተ ይሁን። እኔን እርዳኝ ስናገር የምትለውን ማለት እንድችል ጸጋ ስጠኝ። አቤቱ ጌታ እግዚአብሔር ሆይ ለሚያደምጡ ሁሉ ደግሞ ልባችን የተከፈተ እንዲሆን እንጸልያለን በጌታ በኢየሱስ ክርስቶስ ስም አሜን። አንድ ነገር ብቻ እኮ ነው በቃ እምላችሁ እግዚአብሔርን ስለማወቅ። ማወቃችን በምን ይታወቃል? ማወቃችን በምን ይታወቃል? ትምህርት ቤት ስንማር ማወቃችንን አስተማሪዎቻችን ያውቃሉ። ማወቅ አለማወቃችን ይፈተሻል። ፈተና ይሰጣል፣ ሙከራ ይሰጣል፣ ቴስት ይሰጣል፣ ኩይዝ ይሰጣል እና ይሰጥና ተምረን የተማሪዎች ወጣቶች አላችሁ ከ5 አገኘው ወይ ከ10 አገኘው ወይ ከዚህ አገኘው እየተባለ ቼክ ይደረጋል በየጊዜው። አንድ ቀን ብቻ ዝም ብለን ቁጭ ብለን የመጨረሻ ፋይናል ኤግዛም ብቻ ሳይሆን የምንጠብቀው በየጊዜው ቼክ ይደረጋል። እንዴት ነው የዚህ ሰው፣ እንዴት ነው የዚህ ልጅ ፕሮግረስ ምን ይመስላል? ትዝ ይላችሁ እንደሆነ የዚህ ልጅ ፕሮግረስ ምን ይመስላል? ከ10 እንፈተናለን፣ ከ20 እንፈተናለን፣ ከ30 ከ50 ምናምን እያለን እንፈተናለን። እና ቼክ ማድረግ በጣም ጥሩ ነው። ፋይናል ኤግዛምማ አበቃልን ማለት እኮ ነው። ማቴዎስ 7ማ ፊት ለፊት ቆመን አላወቅኩም ከተባልን እኮ አለቀ። ይሄ እኮ ፋይናል ነው። ከፋይናል በፊት እኮ ቼክ ማድረግ በጣም ያስፈልጋል። በምንድን ነው የማውቀው? ማወቄን እንዴት ነው ራሴን እግዚአብሔርን የሚያውቅ ሰው መሆኔን በምን አውቃለሁ? አንድ ምልክት ብቻ ነገራችኋለሁ። ይሄ ብቻ አይደለም፣ በነገራችን ላይ መጽሐፍ ቅዱስ ውስጥ ይሄ ብቻ አይደለም፣ ግን ዋና መሰረታዊ ነገር እግዚአብሔርን የሚያውቁ ይሄው በቃ ማስታወሻም ለምትይዙ በደንብ በልባችን ውስጥ እንድንጽፍ እግዚአብሔርን የሚያውቅ ሰው እግዚአብሔርን ማወቃችሁን የምታውቁበት አንዱ መንገድ እግዚአብሔርን ማወቅ ያስተዋል። እቺን ለማለት ነው የቆምኩት መድረካችሁ ላይ። እግዚአብሔርን ማወቅ ያስተዋል፣ ያስንቃል፣ ሌሎች ነገሮቻችንን በሙሉ ተራ ያደርጋል። ማወቄን በምን አውቃለሁ? እግዚአብሔርን ማወቄን በምን አውቃለሁ? በምን እንደምታውቅ ልንገርህ ነው። እሺ ድሮ በጣም የምትመካባቸው የነበሩ ያኮሩ የነበሩ ዋና የነበሩ መሰረታዊ የነበሩ ያለ እርሱ መኖር አልችልም ትልባቸው የነበሩ ነገሮችን ሁለተኛና ሶስተኛ ነገር ያደርጋቸዋል። እግዚአብሔርን ማወቄን በምን አውቃለሁ? ክብር መሳይ ነገሮችን በሙሉ ተራ ያደርጋቸዋል። ማለት አሉ እኮ በዙሪያችን፣ ግን ክብር መሳይ የነበሩ ማንደራደርባቸው የምንላቸው የነበሩ ትምክቶቻችንን በሙሉ ከንቱ ያደርጋል፣ ዜሮ ያደርጋል። ነገር በተቃራኒው ስለሚገባ በተቃራኒው ላስረዳችሁ። እግዚአብሔርን አለማወቅ በምን ይታወቃል? እግዚአብሔርን አለማወቅ እግዚአብሔርን የማያውቅ ሰው እግዚአብሔርንም ሌላውንም እኩል ያቅፋል። እግዚአብሔርንም ሌላውንም እኩል ነው ለእርሱ። ጌታም አለ ግን ገንዘብም አለ ብሎ እኩል ቁጭ ያደርጋል። ጌታም አለ ግን እኔም አለሁ ብሎ እኩል ቁጭ ያደርጋል። እግዚአብሔርን የሚያውቅ ሰውስ በቃ እግዚአብሔር ነው ዋና፣ ኢየሱስ ነው ጌታ፣ እግዚአብሔር ነው የመጨረሻው አልቲሜት ነገር። ሌሎች ነገሮችንስ እንደ ተራ፣ እንደ ሁለተኛ፣ እንደ ሶስተኛ፣ እንደ ተራ ነገር ያስንቃችኋል። መናቅ ያልቻለ ሰው እግዚአብሔርን ማያውቅ ሰው ነው። እግዚአብሔርን ማወቅ ያስተዋል፣ ያስንቃል፣ ያስጥላል። ከየት አገኘ ነው? ተመልከቱ። ፊልጵስዩስ ምዕራፍ 3ን ዝም ብለን ካየን ይበቃል። ጳውሎስ ሲጀምር እኛ እኮ ጌታን እናውቃለን ብሎ ነው የሚጀምረው። ያሳያችሁ፣ እኛ እኮ ጌታን እናውቃለን፣ ክርስቶስን እናውቃለን ብሎ ነው የሚጀምረው ምዕራፍ 3። ለምን መሰላችሁ? ያን ጊዜ በተለይ ጳውሎስ ሲጽፍ አህዛብ፣ ይሄ ከአይሁድ ውጪ የሆኑት ማለት ነው፣ ከእስራኤል ውጪ የሆኑት ሰዎች ጌታን ሲቀበሉ፣ ጌታን ተቀብለው ወደ ክርስቶስ ሲመጡ፣ ምናልባት ፊልጵስዩስ ቤተክርስቲያን አካባቢ የነበሩት አብዛኞቹ ከአህዛብ ወገን የመጡ ናቸው እና ከይሁዲነት የመጡት ከአይሁድ ሕዝብ የመጡት አንዳንዶቹ ያስቸግሯቸዋል። አረ ቢያንስ ለመጽደቅ አንዳንድ ሕግጋትን ፈጽሙ
ብሎ ያስቸግሯቸው። አንተ ድናሃል፣ እናንተ ድናችኋል። አዎ እንዲያው ከዳናችሁ ጌታን እናውቃለን ካላችሁ እባካችሁ አንዳንድ ህግጋትን ፈጽሙ፣ ቢያንስ ተገረዙ፣ ስርዓተ ግርዘትን ፈጽሙ ምናምን ብለው ያስቸግሯቸዋል። እና የሚያስቸግሯቸውን ጳውሎስ አትስሙ ይላቸዋል። አትስሙ፣ ግርዘትን ጨምሩ የሚሏችሁን እንዳትሰሙ ይልና እነርሱ ክፉ ሰራተኞች ናቸው ይላል። እንደዚህ እየመጡ የሚያውኳችሁ ሰዎች እንደዚህ እየመጡ አንዳንድ ግርዘትን ፈጽሙ፣ እንትንን ፈጽሙ፣ ለመጽደቅ እንትንን ፈጽሙ የሚሏችሁ ሰዎች ክፉ ሰራተኞች ናቸው። ላንብበላችሁ ቁጥር 2 ከዚህ በፊትም ነግሯቸዋል፣ በተደጋጋሚ የሚነግራቸው ከውሾች ተጠበቁ ይላቸው። እንደ ውሻ ይስላቸዋል። ከውሾች ተጠበቁ፣ እነኚህ ክፉ ሰራተኞች ናቸው። በጣም ክፉ ሰራተኞች ናቸው። ከክፉ ሰራተኞች ተጠበቁ ይልና ከሐሰተኛ መገረዝ ተጠበቁ ይላል። ሐሰተኛ መገረዝ ነው። የሥጋ መገረዝ የሐሰተኛ መገረዝ ነው። ሐሰተኛ መገረዝ ነው። የሥጋን መቁረጥ ሥጋን መግረዝ ሐሰተኛ ነው ይላል። ጥንትም ቢሆን እግዚአብሔር ዘዳግም ምዕራፍ 6 ላይ ስታነቡ ጥንትም ቢሆን እግዚአብሔር የግርዘትን ስርዓት ዘዳግም ምዕራፍ 30 ላይ በተለይ ስታነቡ የግርዘትን ስርዓት የሰጣቸው ወደፊት ልባቸውን እንደሚገርዝ ለማሳየት ነው እንጂ ዋና አይደለም። የሥጋ መገረዝ ሳይሆን ዋናው የልብ መገረዝ ነው። የሥጋ መቆረጥ ሳይሆን ዋናው የልብ መስተካከል ነው። እና እኛ እኮ እውነተኛውን ግርዘት ፈጽመናል ይላል። እውነተኛው የሥጋው አይደለም፣ እውነተኛው የመንፈስ ነው። ላሳያችሁ ቁጥር 3 እኛ እኮ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስ የምንመካ በሥጋ የማንታመን እኛ እኮ የተገረዝነን። ምን ማለት እንደሆነ እንገራችሁ። እኛ እኮ እግዚአብሔር አስቀድሞ በመንፈስ የሰውን ልብ ለመግረዝ አይደል ድሮ በሥጋ ተገረዙ ያለው ወደኛ ለማሳየት አይደል። እኛ እኮ በመንፈስ ተገርዘናል ነው። እኛ እኮ በመንፈስ ተገርዘናል፣ በክርስቶስ ኢየሱስ ታምነናል። እኛ እኮ ክርስቶስ ኢየሱስን እናውቃለን ነው። ማንም አያስጨንቃችሁ፣ ማንም ተገረዙ አይበላችሁ፣ ማንም ጨምሮ አይበላችሁ። እኛ ክርስቶስ ኢየሱስን እናውቃለን ይላል። እግዚአብሔር የተመሰገነ ይሁን። እኛ ክርስቶስን እናውቃለን ያለምንም የሥጋ ተጨማሪ፣ ያለምንም የሥጋ ግርዘት፣ ያለምንም ሕግ መፈጸም፣ ያለምንም ስርዓት መፈጸም እኛ በክርስቶስ ኢየሱስ የምንታመን ነንና። አገኛችሁት? እኛ በክርስቶስ ኢየሱስ የምንታመን ነን፣ ክርስቶስን የምናምን ነን፣ ክርስቶስን የምናውቅ ነን ብሎ ይመካል። እኛ ክርስቶስን እናውቃለን ብሎ ይመካል። ወደ መጨረሻም ስትሄዱ አሁን ፍጹም እንደሆንኩ አይደለም፣ ግን ክርስቶስ ኢየሱስ ጌታዬን አውቃለሁ፣ ያመንኩትን አውቃለሁ። ጌታ ይመስገን። ምንም ሳንሰራ እንድናውቀው ፈቀደልን። ምንም ሳንሰራ፣ ምንም ሳንፈጽም፣ ምንም ሳንጨምር፣ ሕግን ሳንጨምር፣ ስርዓትን ሳንጨምር፣ ስራ ሳንሰራ የዘላለም ሕይወትን እንደ ደሞዝ ሳይሆን በጸጋ የለቀቀልን አምላክ የተባረከ ይሁን። በነፃ እንዲሁ በነፃ ስራ ሳንሰራ፣ እሱ ነው በነፃ ስራ ሳንሰራ፣ ሕግ ሳንጠብቅ፣ ስርዓትን ሳንፈጽም እግዚአብሔር በክርስቶስ ኢየሱስ አጸደቀን። እኛ ክርስቶስን እናውቃለን ነው ክሌሙ። ክርስቶስን እናውቃለን። በክርስቶስ ኢየሱስ የምንመካነን፣ በእርሱ የምንታመን፣ በመንፈስ የተገረዝነን፣ ክርስቶስ ኢየሱስን የምናውቅነን። ይሄ ነው ክሌሙ። ቁጥር 3 ላይ በምን ታውቃለህ ጳውሎስ ክርስቶስን እንደምታውቅ? ከዛ በኋላ ላሳያችሁና እናንተ ራሳችሁ ታዘቡ። እንዴ እኔማ ክርስቶስን አውቃለሁ ይላል። እኔማ በክርስቶስ እታመናለሁ፣ ክርስቶስ ኢየሱስን አውቃለሁ፣ እግዚአብሔርን አውቃለሁ። እግዚአብሔርን እንደምታውቅ በምን ታውቃለህ? እግዚአብሔርን እንደምታውቅ በምን ታውቃለህ? እግዚአብሔርን ማወቅን ማውቀው የሥጋ መመኪያዎችን በሙሉ ዜሮ አስገብቷቸዋል። ላሳያችሁ 1:7 ይዘረዝራል። እግዚአብሔርን የሚያውቅ ሰው በምን ይታወቃል? የድሮ ዋና መመኪያ የነበሩትን ነገሮች ተራ ያረጋቸዋል፣ ዜሮ ያስገባቸዋል፣ ሁለተኛና ሶስተኛ ያረጋቸዋል። አሉ ግን ዋናዬ አይደሉም፣ አሉ ግን የመጀመሪያ አይደሉም ይላቸዋል። ምን ናቸው? ቶሎ ብዬ ልዘርዝርላችሁ። አይታችኋቸዋል። እኔ እኮ በሥጋ ቢሆንም መመኪያ ያለኝ ሰው ነኝ ይላል። መኩሪያ ነበሩ እነኚህ ነገሮች፣ መኩሪያ የነበሩ ዋና የነበሩ ምን
ግርዘትን ፈጽሜያለሁ ይላል። ቅድም ሰዎቹ ካልተገረዛችሁ ምናምን እኔ ያለኝ ይላል። እኔ ያለኝ ይልና አይታችሁታል። ቁጥር 8 ላይ ቆማን ቁጥር 5 ላይ ያውም በስምንተኛው ቀን የተፈጸመ ይላል። ይሄ የሚያስመካ ነው። አሁን እኛ ምንም አይመስለንም እንጂ ያውም እኔ እኮ ግርዘትን ፈጽሜያለሁ ያውም በስምንተኛው ቀን። ይሄ ምን ይመስላችኋል? ካደጉ በኋላ ስርዓትን የፈጸሙ አሉ በዙሪያቸው። አንዳንዶቹ ኮራ የሚሉትም በዛ ሊሆን ይችላል። አሕዛብ ወደ ይሁዲነት ሲቀየሩ ትልቅ ሆነውም ይሄንን ስርዓት ይፈጽማሉ። ትልቅ ሆነው ይሄንን ስርዓት ፈጽመው የሚገቡ አሕዛብ አሉ። ኦር በአይሁድ ቤት ውስጥ ይሰሩ የነበሩ ሰራተኞች ወይ ባሮች ወይ እነኚህ ደግሞ አንድ ቀን የሚሰሩበትን ቤተሰብ ሃይማኖት ሲቀበሉ ትልቅ ሆነው ይፈጽማሉና ትልቅ ሆነው አስበውበት ምናምን አይሁድ የሆኑ አሉ። ግን ከልጅነታቸው ጀምሮ ይሄ ያኮራል። ከልጅነታቸው ጀምሮ በአይሁድ ቤተሰብ ውስጥ ተወልደው በስርዓት ገና ሲወለዱ ጀምሮ ስርዓትን የጠበቁ ልጆች ወንድ ልጆች ሲወለዱ በስምንተኛው ቀን ይገረዛሉ። ልክ እግዚአብሔር ለአብርሃም እንደሰጠ ማለት ነው። እኔ እኮ ቆይቼ ያገኘሁት ሳይሆን ጥርት ያልኩ ነኝ ማለት ነው። በስምንተኛው ቀን ማለት ባጭሩ ጥርት ያልኩ ከመጀመሪያ ጀምሮ ይሁዲ ነኝ። ያስመካል በጣም። አይሁዳዊ ነህ ጳውሎስ? ያ ቆይተ ነው ያገኘው? አይ እኔ ያልተነካካው ከመጀመሪያው ጀምሮ። በስንተኛው ቀን? በስምንተኛው ቀን። ስማ ቀጥሉ። ሁለተኛ እኔ እኮ የተገረዝኩ ነኝ አሁን በስምንተኛው ቀን። ከዚያስ ከእስራኤል ትውልድ ነኝ ይላል። ትውልዴን ልንገርህ ይላል። ሃይማኖትን በተመለከተ ትውልዴ ከእስራኤል ዘር ማለት ነው። እግዚአብሔር የተመረጠ ያለው ዘር፣ በአብርሃም አማካኝነት የተመረጠ ዘር። በስምንተኛው ቀን የተገረዝኩ ነኝ፣ ትውልዴ እስራኤላዊ ነው ብሎ ይላል። ያስመካል በሃይማኖት ያስመካል በሃይማኖት ሕግን ከእግዚአብሔር የተቀበሉ መጽሐፍትን ከእግዚአብሔር የተቀበሉ ኪዳንን ከእግዚአብሔር የተቀበሉ። በነገራችን ላይ ይሄንን እንዴት እንደሚያስመካ ማወቅ ከፈለጋችሁ ሮሜ ምዕራፍ 9 አንብቡ። የመጀመሪያዎቹ ክፍሎች እነሱ እኮ የእግዚአብሔር ቃላት አደራ ተሰጥቷቸዋል ይላል። ኪዳናት ለእነርሱ ነበሩ ይላል። እግዚአብሔር ተስፋ የሰጠው ለእነርሱ ነበር ይላል። አሜን። የሚያስመካ ነው። ከእስራኤል ዘር ነኝ። ግርዘቴ ያስመካል በስምንተኛው ቀን። ዘሬ ያስመካል ከእስራኤል ወገን ነኝ። እንቀጥል ወደ ሶስተኛ ምናምን እያለን ቶሎ ለመንደርደር ከእስራኤል ዘር ብቻ ሳይሆን ከማን ወገን ተናገሯ? ከብንያም ወገን። እኮ በስራ ከወሰዳችሁት የሚያስደንቅ ሲቪ ነው። ይኸው ሲቪ ነው። እኔ እኮ በስምንተኛው ቀን የተገረዝኩ። እየባሰበት ነው የሚመጣው። እኔ እኮ እስራኤላዊ ነኝ። እስቲ እኔ እኮ የምትሉትን ዘርዝሩ። እኔ እኮ ከብንያም ወገን ነኝ። ቀልድ እንዳልመስልህ ነው። ቀልድ እንዳልመስልህ። የብንያም ወገን ያስመካ ነበር። የብንያም ወገን ማለት የመጀመሪያው የእስራኤል ንጉሥ የመጣው ከዚህ ነው። የመጀመሪያው እስራኤል ንጉሥ የሚባለውን ያወቀችው መልከ መልካም በጣም የታወቀ አስደናቂ ንጉሥ የእስራኤል የመጀመሪያ ንጉሥ እንፈልጋለን ሲሉ የመጀመሪያው ንጉሥ የተነሳው ከብንያም ወገን ነው። ስሙ ትዝ ይላችኋል? ስሙ ማን ነበር ስሙ? አንዴ ጸጥ አላችሁ። ጳውሎስ ራሱ ስሙን የወሰደው ከዛ ሰውዬ ነው። የሚያስመካ ነው። ብንያማውያን በጣም ዋና የሚሞክት ሳውል እኮ ከኛ ነው። እርግጥ ከይሁዳ ከዛ በኋላ እግዚአብሔር ከይሁዳ በቃል ኪዳን ዳዊትን አስነስቶ ክርስቶስ ኢየሱስን ከይሁዳ አስመጥቷል። ግን ይሄ አሁን እኛ ጌታ ኢየሱስን የምናውቅ ከዛ በኋላ ክርስቶስ ኢየሱስን ወደ ኋላ ተመልሰን ወደ ዳዊት ወስደን ምናምን የምንመካ ነው እንጂ ያን ጊዜ የሚያስመካው አንዱ የመጀመሪያው ንጉሥ የመጣው ሳውል የተባለው ከብንያም ወገን ነው። እሺ እንደገና ተመልሼ ልደርድርላችሁ። ማንነቴን አታውቅም የሚሉ ሰዎች አሉ። ማንነቴን አታውቅም ይላል ጳውሎስ። ማንነቴን አታውቅም? እኔ እኮ የተገረዝኩ ነኝ። ያውም በስንተኛው ቀን? ጥርት ያልኩ ነኝ ከልጅነቴ አንስቶ። እኔ እኮ ከእስራኤል ዘር ነኝ። እኔ እኮ
ከብንያም ወገን። እነኚህ ነገሮች መጥፎ ናቸው? ኧረ አይደሉም። ማለት ኮራ የሚያደርጉ ናቸው። እንቀጥል። 3 4 አትሉም? አራተኛው ከብንያም ወገን ነኝ ካለ በኋላ ከዕብራዊም ዕብራዊ ነኝ። ይሄ እምነታቸውን ሃይማኖታቸውን ይመለከታል። ዕብራዊ ነኝ ከእስራኤል ብቻ ሳይሆን በደንብ ሃይማኖቱን ከሚከተሉት ማለት ነው። በደንብ ሃይማኖቱን ከሚከተሉት ዝም ብሎ በእስራኤላዊ ከተባለውና በጂኦግራፊ ከተገኘው ሳይሆን ከዕብራዊም ከሃይማኖቱም በጣም ሃይማኖተኛ። እየጠበቀ አልመጣም ነገሩ። እኔ እኮ ቁጥር ካልከኝ የተገረዝኩ ነኝ በ8ኛው ቀን፣ ቁጥር ካልከኝ ከእስራኤል ወገን ነኝ፣ ቁጥር ካልከኝ ከብንያም ዘር ነው የመጣሁት፣ ቁጥር ካልከኝ ከምርጦቹ መካከል ነኝ፣ ቁጥር ካልከኝ ይሄኛው በጣም ያስገርመኛል። እኔ ጳውሎስ ከዕብራዊም ዕብራዊ ነኝ ካለ በኋላ ስለ ሕግ የምትጠይቁ ከሆነ ሕግን ስለማወቅ የምትጠይቁ ከሆነ በሉታ ፈሪሳዊ እየባሰ መጣ። ታውቃለህ መመኪያ ፈሪሳዊነት። አሁን እኛ ቁጭ ብለን እናንተ ግብዞች ጻፎችና ፈሪሳውያን እያለ ኢየሱስ ስለሰበከ ኢየሱስን ስለምናውቅ ነው እንጂ በጣም የሚያስመካ ነው። ፈሪሳዊነት ቀልድ አልነበረም። ፈሪሳውያን የይሁዲነት ሃይማኖት የመጨረሻ ቁንጮ ናቸው። አክራሪዎች ናቸው። በጣም ጥቂቶች ናቸው። ሕግ ተርጓሚዎች ናቸው። ሕግ አስከባሪዎች ናቸው። ለእግዚአብሔር የተለዩ ናቸው። ለእግዚአብሔር የተለዩ ናቸው። ከይሁዲነት ሃይማኖት ውስጥ የመጨረሻው ያከረረ ሰው የሚገባበት ክለብ ነው። ዝም ብሎ አልነበረም። የመጨረሻዎቹ ሕግን ለመጠበቅ የሚታገሉ ያን ጊዜ የነበረውን ሃይማኖት ሮማውያን እንዳይበርዙት የሚከላከሉ ንጹህ ጥርት ያሉ ማለት ነው። ጥርት ያሉ በዘርም ጥርት ያልኩ ነኝ፣ በሃይማኖትም ጥርት ያልኩ ነኝ ይላል ጳውሎስ። ፈሪሳዊ ነኝ። ከፈሪሳውያን መካከል ደግሞ በጣም እየጠበበ መጣ። ታውቃለህ? ከፈሪሳውያን መካከል ደግሞ ደና ፈሪሳውያን አሉ። በጣም የሚያከሩ የሚቀኑ፣ ለሃይማኖታቸው የሚቀኑ አክራሪ ፈሪሳውያን አሉ። እኚህ ቀናተኞች ናቸው። ቅናት ውስጣቸው ያለ ከይሁዲነት ውጭ ሃይማኖት የለም ብለው ሕግን ለማስጠበቅ መከራ የሚበሉ ከነሱ መካከል ነኝ ይላችኋል። እናንብበው። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ፣ ስለ ቅንዓት ብትጠይቁ በጣም የሚቀና ሰው ነበርኩ። እስከምን ድረስ? ቤተ ክርስቲያንን እስከ ማሳደድ ድረስ። ማለት ሌላ እምነት የሚባል ነገር በአካባቢ መኖር የለበትም እያለ የሚከራከር ሰውዬ ማለት። ፈሪሳውያን እኮ እሺ በቃ አንተ በሃይማኖት ቀጥል ምናምን የሚሉ አይጠፉም። በዚያን ጊዜ ደህና ነበር። እኔ ከምን መካከል ነበርኩ ይላል? ቤተ ክርስቲያንን እስከ ማሳደድ ድረስ የደረሰ ቅንዓት። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 9 ላይ ኢየሱስ ክርስቶስ ተገልጦ ሁሉን አስጣለው እንጂ እስከዚያ ድረስ ቤተ ክርስቲያንን ፈቃድ እየወሰደ ያን ጊዜ ከነበሩ ኦፊሻልስ ፈቃድ እየወሰደ ከሚያሳድዱ አሳዳጆች መካከል አንዱ፣ ከነፍሰ ገዳዮች መካከል አንዱ ጳውሎስ ነበር። ሳው የንጉሱን ስም የወሰደው ሳው ዋና። እስጢፋኖስ ሲገደል ነበረበት እጁ እዚያው አካባቢ ነበረ። የመጀመሪያው ሰማዕት ሲሰዋ እስጢፋኖስ ስለተጻፈልን ነው እንጂ ብዙዎችን ደብዳቤ እየወሰደ ፈቃድ እየወሰደ እያሳሰረ ያስጨረሰ እሱ ነበር። ከምን የተነሳ? ከቅንዓት። ቅንዓቴ ልክ አልነበረውም ለሃይማኖቴ ይላል። ፈሪሳዊ ብቻ ሳልሆን ከፈሪሳውያን መካከል ዋና ነበርኩ፣ ሕግ ጠባቂ ነበርኩ። ሕግ ጠባቂ ብቻ ሳይሆን ስለ ቅንዓት ካነሳችሁ ቤተ ክርስቲያንን እስከ ማሳደድ የሚደርስ ቅንዓት ነበር። ስማ የመጨረሻ ቶሎ ብንጨርሰው ይሻላል። ሰውየው እኔማ ምን አለኝ የሚያስብል ነው። መጨረሻ ላይ ስለ ጽድቅ ብትጠይቁ ደግሞ ያለ ነቀፋ ነበርክ። ሕግን እየጠበቁ በሕግ ለመጽደቅ አሜን። ያለ ነቀፋ ማለት ፐርፌክት ማለት አይደለም። ምንም አይነት ኃጢአት የሌለብኝ ማለት ሳይሆን ሰው ሲያየው የጽድቅ መለኪያ ነበር። ሰው ሲያየው ስታንዳርድ ነበር። ሰው ሲያየው ያለ ነቀፋ ነበር። ይሄ ሰውዬ እኮ ግን እንትን አለበት አይባልም። ሰው ሲያየው፣ እግዚአብሔር ሲያየው እኮ እናውቃለን እኛ እንዴት እንደሚያየው። ሰው ሲያየው ሙሉ ሰው ነበር።
ሰው ሲያየው ያለ ነቀፋ ነበር። ሰው ሲያየው እንከን የለሽ ነበር። እንከን የማይወጣለት ነበር። አስመኪ ነገሮች አሉ። በጣም የተገረዝኩ ያውም በ8ኛው ቀን እስራኤላዊ በዘር ከዕብራውያን መካከል ዕብራዊ በሃይማኖት ዋና ምርጥ ዕብራዊ ከብንያም ወገኔ ከነገስታት ዘር ከፈሪሳውያን መካከል ለእግዚአብሔር ከሚቀኑት መካከል ቤተክርስቲያንን እስከ ማሳደድ ድረስ ያለ ነቀፋ ሕግ ጠባቂ ነበርኩ። እነኚህ ሁሉ አስመኪ ናቸው። የሃይማኖት አስመኪ ናቸው፣ ዋና ናቸው። አሁን እኛ እግዚአብሔርን እናውቃለን ይላል። እግዚአብሔርን ማወቅ በምን ይታወቃል? ጳውሎስ ሊዝን ወንድሞች እናቶች፣ እግዚአብሔርን ማወቅ በምን ይታወቃል? በፉከራ አይደለም የሚታወቀው። ጌታን አውቃለሁ በሚል ፉከራ አይደለም። ጌታን ማወቅ ፉከራ አይደለም። አገለግላለሁ በሚል ፉከራ አይደለም። ጌታን ማወቅህን ራስህን ስትፈትሽ በምን ታውቀዋለህ? በጣም ይገርምሃል ነው። እቺን ከቁጥር 7 እስከ 10 እሱ ነው ያለላችሁ። ግን ባጭሩ ልንገራችሁና በጣም የሚያስገርማችሁ ነገር ጉድ ሰራኝ ኢየሱስ ነው የሚላችሁ ጳውሎስ። ጉድ ሰራኝ ኢየሱስ። እነኚህ ሁሉ መመኪያዎች ነበሩ ይላል። እነኚህ ሁሉ መመኪያዎች ነበሩ። በኋላ መጣውና ስቀምሰው ኢየሱስን፣ በኋላ መጣውና ሳውቀው ኢየሱስን፣ በኋላ ከሁሉ የሚበልጠውን ክርስቶስን ሳየው ጉድ ሰራኝ ቀምሼ ይላል። ጉድ ሰራኝ ቀምሼ። እሺ መመኪያዎቼ የነበሩትን ነገሮች በሙሉ አፒታይቴን ዘጋው ይላል። በቃ መመኪያነታቸው እስከሚያበቃ ድረስ አስናቀኝ፣ አስተወኝ ይላችኋል። ላንብብላችሁ ቁጥር 7 ተመልከቱ። ቁጥር 7 ራሱ ነገር ግን ብሎ ነው የሚጀምረው። ነገር ግን ማለት ምን? አሁን እነኚህ ምን ነገር ግን አላቸው? አይገርምም? በስጋ አይን ስታየው ፈሪሳዊነት ምን ነገር ግን አለው? መገረዝ ምን ነገር ግን አለው? ዕብራዊነት ምን ነገር ግን አለው? ፈሪሳዊነት ምን ነገር ግን አለው? ነገር ግን ጉድ ሰራኝ ምን? ነገር ግን ለኔ ረብ የነበረው ማለት በጣም ዋጋ እሰጣው የነበረ ማለት ነው። ረብ ለኔ በጣም ዋጋ እሰጣው የነበረውን ለኔ ረብ የነበረውን ነገር በሙሉ እሺ ለኔ ረብ የነበረውን ነገር በሙሉ ስለ ክርስቶስ ከዛ ስለ ክርስቶስ ብቻ ሳይሆን ዝቅ ብላችሁ ስታነቡ ከሁሉ ይልቅ ስለሚበልጠው ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት አግኝታችኋት እርሱን ስለ ጌታዬ ዕውቀት ዋና ናት። በጌታዬ ዕውቀት ምክንያት ማለት ነው። በጌታዬ ዕውቀት ምክንያት ማለት ነው። ክርስቶስ ኢየሱስ ጌታዬን ስላወቅኩት ማለት ነው። አሁን ግን ክርስቶስ ኢየሱስ ጌታዬን ስላወቅኩት በጌታዬ ዕውቀት ምክንያት ጌታዬን በማወቄ ምክንያት እንዴት አድርጌ ላውራችሁ? ጌታዬን ስላወቅኩት ከሁሉ የሚበልጠውን ክርስቶስን ስላየሁት ከሁሉ የሚበልጠውን ክርስቶስን ከማወቄ የተነሳ እሺ ሌላው ነገር በሙሉ ጉድፍ መሰለኝ ይላል። ሶስት ጊዜ ሁለት ጊዜ ጉዳት ይላቸዋል። የቅድም የዘረዘራቸው ጉዳት ምን ማለት ነው? ጉዳት አነብላችኋለሁ እኮ ግን ጉዳት ማለት ጉድለት ማለት ነው። የጎደሉ ሆነው አገኘዋቸው። ጉዳት ማለት ዋና ያልሆነ ማለት ነው። የጎደለ ፈሪሳዊነትን ሳስበው የጎደለ አስመሰለብኝ። ሁሉን የጎደለ አስመሰለብኝ። ከብንያም ወገንን የጎደለ አስመሰለብኝ። ጉዳት አስመሰለብኝ። ጉዳት አረገብኝ። 3 ጊዜ ላንብብላችሁ። ነገር ግን ስለ ክርስቶስ ስለ ክርስቶስ ለኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ቁጥር 7 አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን ቆጥሬያለሁ። ጉዳት ሙሉ ያልሆነ ማለት ነው። ጉዳት እንዲሆን ቆጥሬያለሁ። ስለ እርሱ ሁሉን ተጎዳው። 3 ጊዜ ተጎዳው። ከዚያ ክርስቶስንም አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ በሕግ ለኔ ያለው ጽድቅ ሳይሆን በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ጉዳት ማለት ያልሞላ አንካሳ የሚቀረው አለ ግን የሚቀረው እሱን እስከ ቀምስ ድረስ ሙሉ የነበረው ነገር በሙሉ እሱን ስቀምስ ለካ የሚቀረው አረገብኝ። መጨረሻ ላይ እንደ ጉድፍ አስመሰለብኝ።
ይሄ ሰውዬ የሚበልጥ ነገር ቀምሷል። ይሄ ሰውዬ የሚበልጥ ነገር አይቷል። እሺ ጉድፍ አስመሰለብኝ። እንደ ጉድፍ፣ እንደ ጎደሎ፣ እንደ ተራ ነገር፣ እንደ ኃጢአት ምናምን በቃ አላረጋቸው ምናምን ሳይሆን ሳያቸው ራሱ ሳነጻጥራቸው እንደ ጉዳት ነገር፣ እንደ ጉድፍ ነገር አስመኪዎችን በሙሉ እንደ ጉዳት ነገር አስመሰላቸው። አስመኪዎችን ዋና ብዬ የምዘረዝራቸው ነገር ለካ ዋና አይደሩም። ለካ እስከ ቀምሰው ድረስ ነው። ለካ እስከማውቀው ድረስ ነው። ለካ እስከማየው ድረስ ነው። ክርስቶስ ኢየሱስ ከሁሉ የሚበልጠውን ጌታዬን ሳውቀው ሁሉን ነገር ተራ አረገብኝ ይላል። ኢየሱስን የሚያውቁ በምን ይታወቃሉ? ኢየሱስን ማወቃችን በምን ይታወቃል? ለሌላው ነገር አፔታይታችንን ይዘጋዋል፣ ያስጥለናል፣ ያስተወናል፣ ያስንቀናል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስን የከበረውን የሚያውቁ ሁሉ ሌሎች ነገሮቻችንን በሙሉ ተራ ያረጋቸዋል። ኢየሱስን ማወቄ በምን ይታወቃል? ድሮም ማደንቀውን ነገር በሙሉ ተራ አረገው ያስብላል። ድሮ በጣም ዋና የነበረውን ነገር በሙሉ ተራ አረገው። ሰባቱን ዝርዝር በአንድ ቃል አጠቃለለው። በጉድፍ፣ በጉዳት፣ በተራ፣ በሚያስንቅ አፔታይት በሚዘጋ ነገር። ኢየሱስን ማወቅ ሁሉን ደርበህ የምትወስድበት የህይወት አይነት አይደለም። እደግማለሁ፣ ኢየሱስን ማወቅ ሰባቱን ደምረህ ስምንተኛ አታረገውም። ሰባት ዋና ዋና ነገሮች አሉኝ፣ አሁን ደግሞ ኢየሱስን ጨምሬያለሁ አይባልም። እደጋግማለሁ፣ በጣም ሰባት የምወዳቸው ነገሮች ነበሩ፣ ኢየሱስ ስምንተኛ ሆነ አይባልም። አውርቻቸዋለሁ ከዚህ በፊት። በአንዳንድ ሃይማኖቶች ልክ እንደዛ ነው። አንዳንድ ሃይማኖቶች አሁን ብዙ አማልክት ያለበት ቦታ ስትሄዱ ኢየሱስን ተቀበል ስትሉት ችግር የለም፣ በጣም ምንም ችግር የለም፣ አያስቸግሩም። ራሱ ኢየሱስን ተቀበል ስትል ችግር የለም። ነገራቸዋለሁ ከዚህ በፊት አንድ ወዳጄ የነገረኝን ህንዳውያን ጎረቤቶች የነበሩት ማለት ነው። ራሴ ተገኝቼ አይቻለሁ። ፊት ለፊታቸው ቤቱ ፊት ለፊት የነሱ ቤት እዛ ማዶ ነው፣ የሱ ቤት እዚህ ጋር ነው እና ምሳሌም በላይ ሄደን ነውና በረንዳቸው በሙሉ በጣዖታት ተሞልቷል። የነሱ በረንዳቸው በሙሉ አማልክቶቻቸው ቁጭ 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 ብለዋል። እና ምኖች ናቸው ስለው ነገረኝ። ሃይማኖታቸውን እንደዚህ ናቸው ምናምን አለ። እና ታወራላችሁ ስለ ጌታ አልኩት። ሁል ጊዜ እናወራለን፣ ሁል ጊዜ እናወራለን። እና ምን ይላሉ? ይቃወማሉ አልኩት። ኧረ አይቃወሙም። ኧረ ምንም አይቃወሙ። ኢየሱስ ክርስቶስ ጌታ ነው ስንላቸው ምንም አይቃወሙን። አምላክ ነው ስንላቸው ምንም አይቃወሙን። እና ምን ይላሉ አልኩት። የታለ አምጡት፣ በቃ የታለ አምጡትና በቃ እንድናስቀምጠው። ኢየሱስ ደግሞ አምላክ ነው። እነኚህን አጠራቅመናል፣ እኛ ደግሞ አምጡትና እንደርበዋለን። አይ ቲንክ የአብዛኞቻችን ህይወት ሲታይ ልክ እንደዚህ የሚያስቅ ነው። ልክ እንደዚህ የሚያስቅ ነው። በእንትኔ እንኳን አትምጣብኝ የምንላቸው በጣም ብዙ ናቸውና እንትንም አለ፣ እንትንንም በጣም ወዳለሁ፣ እንትንንም በጣም ወዳለሁ፣ እንትንንም በጣም ወዳለሁ፣ ኢየሱስንም ደግሞ በጣም ወዳለሁ። ደርበን ኢየሱስ ክርስቶስ አይደረብም። ኢየሱስ ክርስቶስ አቻ የለውም፣ እኩያ የለውም። ኢየሱስ ክርስቶስ እኩያ የለውም። አብሮ አይቀመጥም፣ አንድ ላይ አይደረደርም። ጌታ ኢየሱስ አንድ ላይ አይደረደርም። ምን ያደርጋል? ሌላውን በሙሉ ተራ ያደርገዋል። ሌላውን በሙሉ ያስወግደዋል። ሌላውን በሙሉ ያስንቀዋል። እሱ ብቻውን የከበረ ይሆናል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን የሚያውቁ በምን ይታወቃሉ? እግዚአብሔርን የሚያውቁ ድሮ የሚመኩባቸው ነገሮች በሙሉ ይንቋቸዋል። ሲያደርጓቸው እንኳን ተራ ያደርጓቸዋል። ኢየሱስ ክርስቶስን ደርበው አይይዙትም። ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ስል እሱን በማወቄ ምክንያት ሌላው ነገሬን በሙሉ ጉዳት ያስጥላል፣ ያስተዋል፣ ተራ ያስጥል። ዕውቀትን ተራ ያደርገዋል። አለ እኮ እናውቃለን እኮ ግን ተራ ያደርገዋል። ድሮ በጣም የምንወዳቸው የነበሩ ሱሶቻችንን ተራ ያደርጋቸው። እንትን ያለ እንትን መኖር አልችልም የምንለውን ያለ ኢየሱስ መኖር አልችልም ያስብላቸዋል። ሌሎቹን ነገሮች ቦታቸውን ያስይዛቸዋል። እኔ ጎደሎ ናቸው። ጉዳት ማለት ጎደሎ ማለት ነው። እንትኔም ጎደሎ ነው። ለካ ፈሪሳዊነት ጎደሎ ነው። ከቢንያም ወገንነት ጎደሎ ነው። ለካ ለጽድቅ ለመኖር መሞከሬ ጎደሎ ነው። ስርዓተ ግርዘት የፈጸምኩት ጎደሎ ነው። አሁን ሙሉ የሆነውን ስላገኘው ሌላው ነገር በሙሉ ጎደሎ ነው ያስብላል። ኢየሱስ ክርስቶስ ሁሉን ያስንቃል፣ ሁሉን ያስተዋል። ጌታን ማወቅ በምን ያስታውቃል? ሌላውን ነገር እኩል እንዳናደርግ ያደርገናል። እኩል የሚያደርጉ ሰዎች ምን አይነት ሰዎች ናቸው? ውበቱን ያላዩ፣ ክብሩን ያላዩ። ክብሩን ስታዩ ያስጥላችኋል። ክብሩን ስታዩ ያስጥላል። እኔ አሁን ነብዩ ኢሳይያስ ያስገርመኝ። ነብዩ ኢሳይያስ ቆይታችሁት እንደሆነ አንድ ቀን ወደ ራሱ ተመልክቶ የማያውቅ ነብይ ነበር። አንድ ቀን
ወዮላችሁ እያለ ወዮላችሁ። በቃ ስራ ሰጥቶታል እግዚአብሔር። ያችን ስራውን ይሰራል እየወጣ ወዮላችሁ። ሌሊት አምሽታችሁ የምትገቡ ሰዎች ወዮላችሁ። እየሰከራችሁ ፍትህ የምታጓድሉ ሰዎች ወዮላችሁ። እንትን የምታረጉ ሰዎች ጉዳችሁ ፈላ ወዮላችሁ። እንትናችሁ ወዮ አይ ቲንክ ራሱን እላይ አስቀምጦ ሰውን ሁሉ ታች ነው የሚያየው። እላይ ነው እሱ ያለው። በኋላ እግዚአብሔር ሲረዳው ምዕራፍ 6 ላይ ደረሰለት ማለት ነው። ምዕራፍ 6 ላይ ከደረሰላችሁ በጣም አሪፍ ነው። አንዳንዶቻችሁ ምዕራፍ 60 ምናምን ደርሰናል። ምዕራፍ 6 ላይ መጣና እግዚአብሔር ቆይ አንድ ነገር ላሳይ ምናምን አለ። እሺ ና ንጉሥ ኦዚያን በሞተበት ዓመት for the first time መጀመሪያ ለካ ጌታን ሳያዩ ማገልገል ይቻላል። ብዙ አላስቀጠለውም እንጂ ጌታን ሳያዩ ማገልገል ይቻላል። ና አለው ነው። እሺ ንጉሥ ኦዚያን በሞተበት ዓመት ሰማያት ተከፈቷል እና የእግዚአብሔርን ክብር አየሁታል። ሳያየው ነበር ለካ ወዮላችሁ ምናምን እያለ የሚያወራው አየሁታል። ከፍ ባለ ዙፋኑ ላይ ሆኖ በንጽህና በቅድስና የልብሱ ዘርፍ መቅደሱን ሞልቶት ነበር ይላል። እና ቅዱሳን መላእክቱ በዙሪያ ሆነው ቅዱስ 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 የሰራዊት ጌታ እግዚአብሔር ይሉ አየሁትና ሳይ ዞር ብዬ ሳይ ሁሉ ነገር አስጠላኝ ይላል። ለካ እኔ ራሴ ከንፈሬ እየረከሰብኝ ሰው አላየውም ነበር እስከዛሬ። አሳየው እንዲንቀው አረገው። ለካ እኔ ራሴ ከንፈሬ የረከሰብኝ ሰው ነኝ። ዙሪያዬ ጠቅላላ ለካ ያለው ከንፈራቸው የረከሰ ሰዎች መካከል ነውና ጠፋው ብሎ ነበር እግዚአብሔር። አሰበው እንጂ ጠፋው ብሎ ነበር። እግዚአብሔርን ስታዩ ሌላውን ትንቃላችሁ። እግዚአብሔርን ስታዩ ራሳችሁን እንኳን ማክበር አትችሉም። ራሳችሁን እንኳን ከፍ ማድረግ አትችሉም። እግዚአብሔርን የሚያውቁ በምን ያስታውቃሉ? እግዚአብሔርን የሚያውቁ ክርስቶስን አይደርቡትም፣ አንድ ላይ አያደርጉትም፣ አይነጻጸርም። የሚተውት ነገር ይበዛላቸዋል። በቃ ይሄ ነው። ጌታን ማወቅ በምን ያስታውቃል? ዋና የምንለውን ነገር ተራ ያደርገዋል። ያገኛቸው ሁሉ ደርበው አልያዙም። እኩል ቫልዩ ሰጥተው አልኖሩም። እኩል ዋጋ አልሰጡትም። አንተም እንትኔ ነህ እንትኔም ዋናዬ ነው አላሉ። አንድ ላይ መደራረብ ጌታን አለማወቅ ነው። አንድ ላይ ማክበር ጌታን አለማወቅ ነው። ሁሉን አንድ ላይ ማክበር ጌታን አለማወቅ ነው። እኩል ስልጣንም እኩል፣ ገንዘብም እኩል፣ ማዕረግም እኩል፣ ሹመትም እኩል፣ ቤትና ንብረትም እኩል፣ ቤተሰብም እኩል፣ ዘርና ቋንቋም እኩል፣ ባህልና ወግና አካባቢም እኩል ከእግዚአብሔር ጋር ደርበን ይሄ ጣዖት አምላኪነት ይባላል። ጌታን ስናውቅስ አሉ ግን ቦታቸው ዝቅ ዝቅ ያለ ነው። ሌላውን በሙሉ ዝቅ ዝቅ ያደርጋል። ኢየሱስ ክርስቶስ ከፍ ከፍ ሲል በሕይወት እኛ በቤተ ክርስቲያን የማቴዎስን ወንጌል እናጠናለን። በዚህ ጊዜ አርብ እየተገናኘን እና ያሁኑ አርብ ያገለገለን ወንድማችን ያገለገለ በጣም ልቤ ከተነካባቸው ነገሮች መካከል አንዱ ማቴዎስ 4 የመጨረሻዎቹን ታሪኮች ነበር ያስተማረው እና ትተው ተከተሉት ገና የመጀመሪያ አገልግሎት ሲጀምር እኮ የመጀመሪያዎቹን ሐዋርያት ሲጠራ የመጀመሪያዎቹን እነ ጴጥሮስና እንድርያስን መረባቸውን እየጣሉ ማለት ስራቸው አሳ ማጥመድ ነው እና መረባቸውን ሲጥሉ አገኛቸውና ተከተሉኝ ሲል ወዲያውም መረባቸውን ትተው ተከተሉት። ኢየሱስ ያስተዋል። እንደዚህ አይነት ወንጌል በጣም ያስፈልገናል። እዚህ ደስ በጣም ልቤ ተነካ። ከዛ የሚቀጥሉትን ደግሞ ያገኛቸው የዘብዴዎስን ልጆች ነው። ከአባታቸው ጋራ ማለት ነው። ከአባታቸው ጋራ እነሱ ደግሞ ጀልባቸውን እያስተካከሉ መረባቸውን እያስተካከሉ ማለት ነው። ታንኳቸው ተከተሉኝ ስለዚህ አባታቸውንም ታንኳቸውንም ተተው ተከተሉት። እየባሰበት ነው የመጣው። የመጀመሪያ ታንኳ ብቻ ነበር መረብ። እነኚህ ደግሞ አባታቸውንም ባይ ያስብላል። ከዛ ህዝቡ ናቸው እታች
የእግዚአብሔርን ወንጌል እየሰበከ በሕዝብ ሁሉ ያለውን ደዌ እየፈወሰ ያስተምር ያገለግል ነበር ጌታ ኢየሱስ። እና ሕዝቡም እንዲያው ትተው ሁሉ ነገር ተከተሉት። ደርበው የሚከተሉ ጌታን የማያውቁ ሰዎች ናቸው። ትተው የሚከተሉ ኢየሱስን ያዩ። ክርስትና ያስተዋል። እግዚአብሔርን ማወቅ ያስተዋል። እግዚአብሔርን ማወቅ ያስጥላል። እግዚአብሔርን የማወቅ ዘመን ያርግላችሁ። የእውነት ከሃይማኖት ባለፈ ከድርጅት ባለፈ እግዚአብሔርን የማወቅ ዘመን እንወቅ። እናውቅም ዘንድ እግዚአብሔርን እንከተል። እግዚአብሔርን የማወቅ ዘመን ጌታ አምላካቸውን የሚያውቁ ሕዝብ ያርጋችሁ እግዚአብሔር። ጌታ አምላካቸውን የሚያውቁ አይ ነው ይሄም አጓል እንደምታውቅ በምን ታውቃለህ? ለድሮ ለአንዳንድ ነገሮች የነበረኝን አፔታይት ጥርቅም አድርጎልኛል። ይሄ ነው ምስክርነት ማለት። ጌታንም ይዣለሁ እንትንም ደርቤያለሁ ሳይሆን ድሮ ለገንዘብ የነበረኝ ይነዝረኝ ነበር። እሺ አሁን አለኝ እኮ ሰራለሁ፣ ስራ ገንዘብም አለኝ፣ ግን አይነዝረኝም። የሚነዝረኝ አንድ ብቻ ኢየሱስ ክርስቶስ። ለገንዘብ፣ ለክብር፣ ለዝና፣ ለፋሽን፣ ለዘር፣ ለቋንቋ፣ ለወገን፣ ለሃይማኖት ድሮ በጣም ለምናከብራቸው ለነበሩ ነገሮች ኢየሱስ ክርስቶስን ስናውቅ የሚያስንቅ ክብር ነው ኢየሱስ ክርስቶስ። ምን ደርባችኋል? እኩል ኢየሱስ ሙሉ ሌላው ጎዶሎ አድርገን እንድንከተል ነው እንጂ ምን ደርባችኋል? ምን ይዛችኋል? ማለት እኛ ራሳችን አቺቭ ያደረግናቸው ማለት ነው። ደግሞም የማንነት ውርሶችም ይኖሩናል፣ ፔዲግሪስ ይኖሩናል። ይሄን ብለን የምንጠቅሳቸው ሲበለጡ ምን እናደርጋለን ነው የሚበልጣቸው ሲመጣ